ሰላም እንዴት ናችሁ የዩቲዩብ ተከታዮቼ? ዛሬ ደግሞ በአዲስ ነገር ብቅ ብያለሁኝ። ቻናሌን ሰብስክራይብ ያድርጉ። የመጀመሪያው ይዘንላችሁ የመጣነው ስለ ዌዲንግ ፕላኒንግ ነው። እንዴት ነው አንድን ሰርግ በተስተካከለ ሁኔታ ፕላን ማድረግ የምንችለው የሚለውን አብረን የምናይ ይሆናል። የመጀመሪያው ቲፕ የሚሆነው እንግዲህ የሰርጉን ቪዥን ማድረግ ማለት ቀድመን ማየት ማለት ነው። ይህም ማለት ሰርጉ ትልቅ ነው ትንሽ ነው ወይስ መካከለኛ ነው የሚለውን ብዛቱን ማወቅ። ይሄ ማወቃችን የሰዎችን መጠን ቦታና ቀን እንድንወስን ይረዳናል ማለት ነው። ሁለተኛው የሰርጉን ቀን መምረጣችን ቀድመን መምረጣችን በበዓል ቀን እንዳይሆንብንና እንደዚሁም የክረምት ወቅት እንዳይሆንብን ይረዳናል ማለት ነው። ሶስተኛው የሚሆነው በጀት ነው። በጀት ስንበጀት ሪያሊስቲክ መሆን አለበት። በደንብ በግልጽ ዝርዝር ወጥቶ እያንዳንዱ የሚያስፈልጉ ነገሮች መጻፍ ይኖርባቸው። ይሄ ማድረጋችን ከፍተኛ ወጪ እንዳናወጣ ይረዳናል ማለት ነው። አራተኛው ደግሞ ዌዲንግ ፕላነሮች አሉ። ዌዲንግ ፕላነሮች በዚህ ስራ ላይ በጣም ብዙ ልምድ ስላላቸው በዚህ ጉዳይ ላይ አማክሯቸዋል ማለት ነው። በቀጣይ ስራ እንገናኝ። አመሰግናለሁ።